የጉድ ቀን አይመሽም እንደሚባለው ደረጀ ማርታ መድኃኒት ተገናኝተው ካወሩ በኋላ ወደ ቤት እንዲመጣ ስትነግረው ለአመታት የደበቀው ምስጢር መውጫ ጊዜ እንደደረሰ ገብቶ በፍርሃት መርበትበቱን ጀመሩ። በስካር መንፈስ ሆኖ አንድ ቀን በሰራው ስህተት እድሜ ልኩን ሲጸጸት የከረመው ደረጀ እንደምንም አረጋግጦ በጥሩ ጊዜና ሰዓት ለማርታ ሊነግራት ወስኖ የነበረ ቢሆንም ነገር ግን አጥብቃ የያዘችው የማትለቀው መድኃኒት ቀድማ ተናግራ ቁጦቹን በሙሉ ገደል ከታብቃለች። ማርታ መድኃኒትን በድጋሚ ወደ ቤቷ መጥታ ሰላም የወለደችው ልጅ ወላጅ አባቷ ደረጀ መሆኑን በዲኤንኤ ካረጋገጠችበት በኋላ ወደ ደረጀ ጋር ደውላ ማውራት ጀመሩ። ሄሎ ደረጀ ብላ ስትለው እሱም አቤት ማርትዬ ደህና ነሽ ብሎ ይጠይቃታል። ማርታም ትቀጥልና ያለህበት ብላ ስትጠይቀው እሱም እኔ ከቢሮ ልወጣ ነው መድኃኒትም አግኝተሻት ነበር እንዴ ብሎ ይጠይቃትም እሷም አዎ ፈልጌህ ነበር አንድ ጊዜ ወደ ቤት ና ብላ ስትለው እሱም ምን ነው ደህና አይደለሽም እንዴ ብሎ ይጠይቃታል። እሷም እንደምንም እንባዋን ተቆጣጥራ ምን ደህና አለህ ብለህ ነው መድኃኒት የምትባል ፍጥረት እያለች አሁን ሁሉንም ትተህ እባክህ ቶሎና ቤት ና ስትለው ደረጀን በፍርሃት ትንሽ ስራ ነበረችብኝ ላመሽ ነበርኩ ያው ስራው ደግሞ እንደምታውቂው ባድርም ማያልቅ ግን በቃ ማርትዬ ትንሽ ቆይቼ እመጣለሁ ይላትና ስልኩ ይዘጋል። በዚያን ሰዓት ላይ ዳጣና ናታን አንድ ላይ ግቢያቸው ውስጥ ሆነው እሷ ተቀምጣ እሱ ደግሞ በጭንቀት እየተጎራደደ ነበር። ሁኔታዋን አስተዋለችም። ዳጣ ሸበለው ቆይ ምን ሆነ ነው እንደዚህ እየተጨናነቅ ያለው ብላ ስትጠይቀውም እሱም በመድኃኒት ምክንያት እንደሆነ ይነግራታል። ዳጣም ቀጥላ መድኃኒት እኮ ከዚህ በኋላ አትመለስም ሄዳለች ብላ ስትነግረውም ናታንም መሄዷ እኮ አይደለም ችግሩ ሳትነግራት አትቀርም ይሄ በጣም ጨንቆኛል ብሎ ሲላትም ዳጣም ቆይ ምኑ ነው የምትነግራት ናታን እስከ መቼ ነው ቆይ ከኔ የምደብቀው መድኃኒት ያወቀችው ነገር ምንድነው ብላ ስትጠይቀውም ናታንም እስካሁን አባዬ አልመጣም አይደል በቃ ዳጣ ራስሽን ለከባድ ነገር አዘጋጂ ሲላትም ዳጣም በጭንቀት አረባክ ናታን አታስፈራራኝ ቆይ ምንድነው ምን ተፈጥሮ ነው ብላ በድጋሚ ስትጠይቀውም እሱም በጣም ከባድ ነገር እየመጣ ነው አሁን እኮ ሁሉም ነገር ወደ አደባባይ እየወጣ ያለ ይመስለኛል ብሎ ሲላትም ዳጣም ስለ ነገሩ የበለጠ ለማወቅ ፈልጋ እኮ ናታን ምንድነው ጉዳይ ቆይ ከኔ ጋር የተያያዘ ነው እንዴ እኔት ያባዬ ልጅ መሆኔን አወቀች እንዴ ብላ ስትጠይቀውም ናታንም አይ አላወቀችም ከአንቺ ጋር አይገናኝም ጉዳዩ የሚመለከተው ሰላምም ነው መጀመሪያ አንቺ ተረጋጊ ምን መሰለሽ ዳጣ የሰላም ልጅ አባት ደረጀ ብሎ ነገሩን ሲያፈርጠው እሷን በድንጋጤ ናታን እየቀለድክ ነው ግን በቃ እውነታው ይሄ ነው ብሎ ሲላትም እሷ አይሆንም ናታን እማዬ ላይ ሁለት ልጅ ሰላም እንደዚህ አታደርግም እማዬ ላይ እንደዚህ አታደርግም እማዬ በህይወት ያለች እነሱ ሁለት ጊዜ አብረው ሊተኙ እኔ እንደዚያውም አይነት እናትና አባት ሊኖረኝ አይችልም በፍጹም ይሄንን ነገር አምኜ ልቀበል አልችልም አሁን ወደ ሰላም ጋር ሄጄ ይሄንን ነገር ማረጋገጥ ይኖርብኛል ቻው ብላ ተነስታ ጥሎት ሄዳለች። በዚያን ሰዓት ላይ ደረጀ ማርታ ደውላ ካወራችሁ በኋላ ስለ ነገሩ አውቃለሁ
ላይሆን እንደሚችል ገምቶ አቢጌል ጠርቶ እያወራት ነበር። እሷም ሁኔታውን ተመለከተና ቆይ አባዬ ምን ሆነሃል? በሰላም ነው የጠራኸኝ? ፊትህ እኮ ልክ አይደለም ብላ ስትለውም ደረጀ ሰላም አይደለሁም አቢጌል፣ እድሜ ልኬን ሰጠፈ የነበረውን እሳት አሁን ግን ቦግ ብሎ ነዷል ብሎ ሲላትም እሷም ግራ ተጋብተው ቆይ ምንድነው እሱ አባዬ ብላ ስትጠይቀውም እሱም መድኃኒት አሁን ሁሉም ነገር ለማርታ ትነግራታለች እቤት መጣ ነበር አይደል ብሎ ሲጠይቃትም እሱም አዎ አባዬ መጣ ነበር ከማዬ ጋር ተጨቃጭቆ ወጣች። ከዚያ በኋላ ግን ተመልሼ አልመጣም ብላለች ብላ ስትለውም ደረጀ በሀዘን አንገቱን ደፍቶ አቢጌል ማለት ምን ማለት እንደሆነ የስምሽን ትርጉም ነግሬሽ አውቃለሁ አይደል ብሎ ሲጠይቃትም እሷም አዎ አባዬ አቢጌል ማለት የአባት ደስታ ማለት ነው ብላ ስትመልስለትም ደረጀ የሚቀጥልና ልክ ነሽ አባት ደስታ የምትሰልጭ ማለት ነው። ባንቺ ብዙ ደስ ብሎኛል፣ ብዙም ተከፍቼ አውቃለሁ፣ አንቺ ላይ ደክሜብሻለሁ። ከዚያ በኋላ እኔ ባልኖር ይህንን ቤተሰብ የመጠበቅ ኃላፊነት ያንቺ ነው ልሽ እኔ ብዙ ጥሩ አባት አልነበርኩም። ከማርታ ውጪ ሄጄ ዳጣን ከሌላ ሴት ነው የወለድኳት ብሎ ሲልም አቢጌልም አባዬ እሱ ነገር በጣም ከባድ ነው፣ ግን ይህ ብቻ አንተን ክፉ አያስብልህም ልታጽናናው ስትሞክርም ደረጀ ኤቢ ዳጣን ከማን እንደወለድኳት አታውቂም፣ ለዚያ ነው ይህንን እያልሽኝ ያለሽ ይላታል። በሀዘን ስብር ብሎ በውስጡ ከራሱ ጋር ማውራት ይጀምራል። በጣም ከሰላም ልጅ ሁለተኛ ልጅ እንደደገምኩኝ ብታውቂ ሰው አታደርጊኝም ነበር። አንቺ ፊት ለፊት ነሽ አውቃለሁ፣ አባቴ ብለሽ እንኳን አታድኝም ነበር። እንዴት አድርጌ ነው የሰላም ልጅ እኔ እንደሆነ የምነግራት ብሎ እየተብሰለሰለ ባለበት አቢጌል ሁኔታውን ታስተውልና አባዬ ቆይ ምንድነው እንደዚህ የሚያስጨንቅ ነገር ለምን አትነግረኝም ብላ ስትጠይቀውም እሱ እንደምንም ብሎ ሀሳቡን ይሰበስብና ማርታ ከሷ ውጪ መውለድ የምታቅ ሰው አታደርገኝም አቢጌል፣ እኔ አንድ ነገር ነው የምልሽ፣ ከዚያ በኋላ የሁሉም ነገር ኃላፊነት የሚወድቀው አንቺ ላይ ነው። ሁሉም ነገር ለአንቺ ሰጥቻለሁ ዳጣ፣ ሁሉንም ጠብቂልኝ ብሎ ይላታል። ከዛም ይለያያሉ። በዚያን ሰዓት ላይ የሰማችውን ነገር ተበሳጭታ ከቤት ወጥታ የነበረችው ዳጣም ሰላም ጋር ደርሳ ነበር። በሩን በርግዳ ወደ ውስጥ ገባና በጩኸት ሰላምን መጣራት ትጀምራለች። ድምጿን የሰማችው ሰላም በድንጋጤ ምን ተፈጥሮ እንደሆነ ለማወቅ ከመኝታ ቤቷ በፍጥነት ትወጣና ወደ ሳሎን ሄዳ ዳጣ ምን ተፈጥሮ ነው እንደዚህ የምትጮሂ ምን ሆነሻል ብላ ስጠይቃትም እሷም የሰማሁት ነገር እውነት ነው ሰላም የቤቢ አባት ደረጀ ነው ብላ ስጠይቃትም ሰላምን በድንጋጤ ቆይ ማን ነው እንደዚህ ብሎ የነገረች ብላ ስጠይቃትም ዳጣም ማንም ይንገረኝ ማንም አንቺ አይገባሽም፣ አሁን እውነቱን ማረጋገጥ ነው የሚፈልገው፣ ካንቺ ከራስሽ ነው ይሄንን ነገር መስማት የሚፈልገው ከአባዬን የወለችው ብላ ስጠይቃትም ሰላምም ዳጣ እየተረጋጊ ነይ ላስረዳሽ፣ ፊትሽ እንደዚህ አታኮሳትርብኝ፣ ባላሳደግሽም እኮ እናትሽ ነኝ፣ 20 ዓመት ሙሉ አንቺን ጠብቄሻለሁ፣ እንባዬን እያፈሰስኩብሽ እድሜ ልኬን ተቃጥዬ ነበር የኖርኩት ብላ ስትላትም ዳጣም ሰላም የቤቢ አባት ደረጀ ነው ወይ ይሄንን ብቻ ነው ማወቅ የምፈልገው ብላ በድጋሚ ስጠይቃትም ሰላምም አንቺን ከወለድኩኝ በኋላ የጣሉብኝ እነ ደረጀ ነበሩ፣ ከዚያ በኋላ እንባዬን ለማበስ ጊዜ ጠብቄ ከደረጀ ጋር ተገናኝተን ወንድ ልጅ ወለድኩኝ፣ አው የቤቢ አባት ደረጀ ነው ብላ ስትነግራትም ዳጣም በእንዴት በጣም ከሃዲዎች ናችሁ እማዬ ላይ እንዴት እንደዚህ ታደርጋላችሁ? ሁለታችሁም አልፈልጋችሁም፣ ወደ መጣሁበት ጎዳና መለሳለሁ ትላትና በሩን በርግዳ ጥላ ትሄዳለች። የዛኑ ቀን ማታ ዳጣ ሳሎን ውስጥ ሆና እየተንጎራደደች ደረጀ መጠባበቅ ትጀምራለች። እሱም የቤቱን በር ከፍቶ እንደገባ ፊት ለፊት ያገኛት እሷን ነበር። ቀጥላም ወደ ክፍሌ ገብተን መነጋገር እንችላለን ብላ ይዘው ወደ ውስጥ ገባለች። አባዬ እውነት ነው ለምን እንደዚህ ያደረግ የሰላም ልጅ አባት አንተ ነህ ብላ ስጠይቀውም እሱ ማን የነገረች ብሎ ይጠይቃታል። ዳጣም ቀጥላ ሰላም ናት የነገረችን። ቆይ እንዴት አባዬ እንዴት ነው እማዬ ላይ እንደዚህ ያስቻለ? እማዬ ሰላም በአንድ ቤት እያኖርክ እንዴት ነው ቆይ ሁለት ልጅ ድረስ ያስቻለ ብላ ስትለውም ደረጀን ዳጣ ሁሉም ነገር አንቺ እንደምታስቢው አይደለም፣ እኔ እኮ ሰው ነኝ፣ ቆይ መሳሳት አይፈቀደልኝም፣ መልአክ እኮ አይደለም ብሎ ሲላትም ዳጣ አባዬ ቆይ እንዴት ለዛም ሁለት ጊዜ በ20 ዓመት ልዩነት እኮ እማዬን ዋሽቻት ነው የኖርኩት፣ ከልጅቷ ሳትለየኝ እኩል አብልታ ጥጥታ ምንም ሳይጎድልብኝ ነው ያደግኩት። አባዬ በጣም ትልቅ ግፍ ነው የሰራችሁት፣ እኔ በቅቶኛል፣ ወደ መጣሁበት እመለሳለሁ፣ ወደ አደግኩበት ማንም ሰው ወደ ማላቅበት ቦታ ሄዳለሁ ብላ ስትለውም ጂም ይኸውልሽ ዳጣ ከዚህ በኋላ አባት አለኝ ብለሽ እንዳትመለሽ፣ የአባትሽን ትእዛዝ ረግጠሽ የምትሄጂ ከሆነ እረግምሻለሁ፣ የአባት እርግማን ስንዝር እንኳን አያራምድሽም ወቂ። አሁን እኔን ጥለሽበት የምትሄጂበት ሰዓት ሳይሆን ከጎኔ የምትቆሚበት ሰዓት ነው ዳጣ። አሁን ያንቺን አይደለም ያወቁት የሰላም ልጅነት ቁጭ ብላ እየጠበቀችኝ ነው፣ ልትረጂኝ ይገባል፣ በዚያ ሰዓት የልጆች እርዳታ ፈልጋለሁ፣ እባክሽ ብቻዬን አትተይኝ ብሎ ካላት በኋላ ነው ተነስቶ ወደ መኝታ ቤቱ ሲሄድ ከማርታ ጋር ፊት ለፊት የተፋጠጡት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ።